የሆነ የታዋቂ ቤት ሴሌብሪቲ ቤት ሄዶ ጥበቃ ወይም አገልጋይ ሆኖ እንዲያሳየኝ ይፈልጋለሁ። እኔ እየሱም ብዬ ነው እንጂ ቀልብጄ ነው የምጥለው። አብሮ ነገር አለ እናልፈዋለን። ገና ከዚህ በላይ በጣም እንባውን ነው ማስመጣው። ደስ የሚል ቻሌንጅ ነው። ፈታ የሚያደርግ ነው አይደል? አዎ ተዝናንተንበታል። እሺ ቆጥረህ ተጠቀም። ለማንኛውም እሺ ለምንድነው ትጉ የምትለው? አረ ምን ተገባሁት ይሄ እንዴ? ተወልቅልቅ እሽት አርግ እይ እያሻወከች ቶሎ በርገና ፓንዳ ይታጠባል፣ ግቢ ይታጠባል። ፓንዳ ማን ነው ትይ? ፓንዳ ማለት ውሻዬ ማለት እውነትዎትን ነው? አዎ ውሻው ይታጠባል። ልጆቹን ባጥባቸው አይሻልም? ማንን? ሱንተማጥ አይ ትላልቅ ናቸው እንደሱ አይታጠቡም በሰው እጅ። ግዴለዎት አራቱንም ልጠባል። ጆጓና እንደ ፈልጊያት ነበር። አሺ አንተ ሰውዬ እንደው ለቀጣ ፈልገኝ በቃ ወግል ከኝ አረ ሄደረቀስ እንደው አይደክሞትም እንዴ? ረድል ባለመጨቅጨቅ ከሆነ ይደክሞታል። ይግቡ እሱ አለኝ። እንደው አምቡላንስ አድርጎ ፈጥሯቸው በጣም ብዙ ዕውቀት ያለው ልጅ ነው። ድሮን ኦፕሬተር ነው፣ ካሜራማን ነው። ቆልቼ እንዳልተው ኤዲተር ነው፣ አክቲንግ ይሰራል፣ ስክሪፕት ራይተር ነው። ጸጉሩን ረስታው ነው ራስታ ነው አስተውሽው ልጅማ አይደል እኔ አልቃሽነቴ እትዬ ምንድነው ልጨቀጭቀኝ? ጨረስኩ። ልጅ መቀው እንደገና ደግሞ ኮንተንት ክሬተር ነው፣ ቪዥዋል ኢፌክቶችን የሚሰራ። አንተ የእንጭቅ ልጅ ተነስ። ሎኔ እንጭቅ ጭራሽ ለኔ ለእንጭቅ ትላለህ እንዴ? ፊቱን ተመልከተ እስኪ። እንጭቅማ ለራስህ እንጂ እንዴት አድርገህ እንዲያሸነፍከኝ እንኳን አውቃለሁ። በስቲቪ በኩል አይደል እንዴ ሐሽሽ ያስደረገህብኝ ያሸነፍከኝ። ሎኔ ከዓለም ላይ ምርጡ ተፋላሚ እኮ ነኝ። ምን አባክን ለሱም የምታጠፋው አንተ ዙሙ ይኖርብኝ። ለምሳሌ ስራ የምታግዘኝ ሴት ከሌለች ምን ታረጋለህ? አታግዘኝም አንተ? እንጀራ ጋግሬ አላበላሁት እትዬ። ተባባኮ ለቤቱ ትልቅ ራስ ማለት ነው። እኔ ጭቅን ያልኩ ነው። ሳር ስራቱ ጎበዝ ነኝ እኔ አገር ቤት ቀንጥሮ ራስ የለማ። ይሄም እኮ እርሻ እኮ እንደ ባንዲራ እኮ ነው ያውለበል ነው። ሰላም እንዴት ናችሁ? ውድ የፍፄ አይን ዩቲዩብ ቻናል ቤተሰቦች፣ እንግዲህ እኔና ፍፄ ያው ታውቃላችሁ ሰጤና እርገጤ የሚል ቆንጆ ተከታታይ የተለያየ ሀሳብና ርዕስ ያላቸውን ስራዎች እየሰራ እንደሆነ ይታወቃል። አይኔ እያየማ እንግዲህ እኔ የሰው መሳቂያ መሳለቂያ ስትሆኝ ማየት አልፈልግም። ስለዚህ አነሰዋል። እንዴት ነው እሱ ስራ ይቀጥል አይቀጥል የሚለውን በእስቲ በኮሜንት ላይ አስቀምጡልን፣ አስፍሩልን። እናቴ በጎ ባሰብ ጥሩ ባሰብ ምን ነው እኔ እኮ የሰው መሳቂያ መሳለቂያ እንዳትሆኝ ብዬ ነው እንጂ ካልፈለግሽማ እኮ እንደው ቦታው ላይ ከተዋለሁ እንዴ። ግን ዛሬ እኔ ለፍፄ የምሰጠው ቻሌንጅ ምንድነው? እዛ ላይ ያለውን የአሸብር ወይም የእርገጤን ካራክተር የሆነ የታዋቂ ቤት ሴሌብሪቲ ቤት ሄዶ ቀኑን ሙሉ ጥበቃ ወይም አገልጋይ ሆኖ እንዲያሳየኝ ይፈልጋለሁ። ፍፄ ይሄንን በደንብ እንደምትወጣ እርግጠኛ ነኝ። አሳይ። ቻሌንጅ አክሰፕትድ። በነገራችን ላይ ፍፄ ማለት መልቲ ማለት በጣም ብዙ ዕውቀት ያለው ልጅ ነው። ድሮን ኦፕሬተር ነው፣ ካሜራማን ነው፣ ኤዲተር ነው፣ አክቲንግ ይሰራል፣ ስክሪፕት ራይተር ነው። ጸጉሩን ረስታው ነው ራስታ ነው አስተውሽው። እንደገና ደግሞ ኮንተንት ክሬተር ነው፣ ቪዥዋል ኢፌክቶችን የሚሰራ። ማን እንበል? አሸብር ጣሰው ደምሴ ባንጃው አበራ። በቃ አይ የሚሰጥ 3 ደቂቃ ስለሆነ አይ ማለት አይቻልም። ስምህን ሰምተናል። የዘር አረጋኝማ አታቋርጡ።
ይህን ዘርፈ ብዙ ባለሙያ ያው እንደምታዩት የፍፄ አይን ዩቲዩብ ቻናል ነው የሚለው ከስር የተጻፈው ነገር ያንን እየገባችሁ ሰብስክራይብ ላይክ ኮሜንት ሼር እያደረጋችሁ ለተለያየ ሰው ለብዙ ቦታ እንዲዳረስለት በማድረግ ተባበሩን እላለሁ። ፍፄ ይመች። እንዴት እዚህ ለመምጣት ወሰንክ? የሀገሬን ሰዎችን ነው ሳነቃን የኖርኩት እኔ ሳልናገር በተግባር እንዲቹ በቃ እኔ ካለው በረታቸውን ትተው አይተኙ። አበሻ ልብስ ግን ልብሱ ቢመጣ አሪፍ አልነበረ? አይ ተው እኔ ብሮ የሚል ሰው አይመቸኝም ሲጀመር እንደውም ብሮ የሚል ሰው ደስ የሚል ቻሌንጅ ነው። ፈታ የሚያደርግ ነው አይደለም? አዎ ተዝናንተንበታል። ብዙ እንግዲህ በጣም ለስራ በጣም ዲቮትድ የሆኑ ብዙ አሸብሮች አሉ። ብዙ ለጥበቃ ሲቀጠሩ ብዙ ነገር እየሸፈኑ ቤተሰብን እየጠበቁ ሀገርን እየጠበቁ ያሉ በርካታ ጥበቃዎችን ይወክላል ብዬ አስባለሁ። እንግዲህ አንድ ቤትን ለመጠበቅ አንድ ድርጅትን ለመጠበቅ አንድ ሰው ሲቀጠር በጥበቃ ደረጃ ብዙ ነገር ነው የሚሸፍነው። አሁን የሆነ ዳይቭ የሆነ ሰው ባይኖር ቤት ውስጥ መላላክ ሊኖር ይችላል። ይሄ ቅንነት ነው። አንድ ጥበቃ ቤቱን ብቻ መጠበቅ ነው ብቻ ብሎ ሳይሆን ልክ እንደ ቤተሰብ ተቀላቅሎ እንደ ፋሚሊ ምን አይነት ባህሪ ይኖረዋል የሚለው ነገር ለመፈተን ነው የሚሞከር ነው። የሆነ ክፍተት ይኖር ይገባል ወይ ያረጋል ወይ ያግዘናል ወይ ሰው ሳይኖር ሲቀር አብሮን ይሆናል የሚለው ነገር ለመፈተን ይሄን ያደረግነውና አይ ቲንክ አርቲስት ሄኖክ ሞዴል የሰጠውን ቻሌንጅ እየተወጣው ያለ ይመስለኛል። እየሄደበት ነው። ዲጎበዝ አይደለ? ጎበዝ ነው። አዎ እስቲ እንየው። አሁን ተመልሰን እንመጣለን። በደንብ እናዘዋለን። አሁን ስራ ላይ እንዳለሁም ዘነጋ። ምን እያደረክ ነው? ምንድን ነው የምታደርገው? ቆይ ፀጉሬ ማሳጠባለሁ። ኧረ ትዬ ይበላል። ኧረ ተይ ፀጉሬን ላይ ያሳጥብ። እሺ በእናትህ ያዡ እንደዚህ አትርጭብኝ። በእናትህ እንዴት ነው የሚረጨው? አሁን ስራውን ይስራበት። ቅዱስ በእናትህ ና ስራውን ይስራበት። እኔ ትዬ እሱን ብዬ ነው እንጂ ቀልብጄ ነው የምጥለው። ብሎ ነገር አለ እያስፈራራ እንዲሁ እና ልናገርለት እዬ አፍስስ እዚህ ጋር ይኸው ገልብጠው። እንዴት ያለ ጉድ ነው እናንተ! አዎ ይሄ ነገር የቂም ነው። ኧረ ተው በሌሎች ነው። ኧረ ትዬ ትንሽ እዚች ጋርም እሺ ጨምረባው። ይላል። በቃ አመሰግናለሁ። ያላሰራሉኝ እኮ ጆጓና እንደ ፈልጊያት ነበር። አሺ አንተ ሰውዬ እንደው በደንብ ፈልገኝ። በቃ ወግልከኝ ምን ይላል? እሺ አውርክ ስራ በዚህ ሳይድ እያጠቡ አይደለም፣ በአንድ ሁለቱም ሳይድ ነው መታጠብ ያለበት። ገባ? በዚህ ጋር መጣው ቶሎ በል እየቆጠብክ እንጂ ዝም ብለህ እኮ ማጥፋፋት የለብህም። አለኝ ወጣታው አይደለም ቧንቧ የለችም። ዝም ብለህ አጠራቅመው ገንዘብ ሆነ ምን ልጠቀም ያለ ነው እንዴ? ቆጥበህ ዝም ብለህ ድፍት ታደርጋለህ እንዴ? እሺ እና ልጁ ዝም ብሎ ድፋልኝ ሲል ትደፋለህ እንዴ? አመላር ያስለፋው መሰለኝ። ገና ከዚህ በላይ ቻሌንጅ ውስጥ ከተዋል። በደንብ አድርጌው ትግስቱን ማስጨርሰው። ያሳዝናል፣ ግን በጣም ጭንቅ ሲል ያሳዝናል። ከምሩ ነው እኮ እሱ የሚጨነቀውና እናልፈዋለን። ገና ከዚህ በላይ በጣም እንባውን ነው ማስመጣው። ያው እንግዲህ አርቲስት ሄኖክ ሞዴል የሰጠን ቻሌንጅ ነው። አሁን ደግሞ ውሃ በጣም እያደፋፋ ነው። ቀስ በል ቧንቧ እንዳይፈንት እንዳይል፣ ረጋ በል። ከሱ ጋር ለምንድን ነው የምታፈሰው? ቧንቧ የለም እንዴ ነው እኮ ይሄ አይበቃም። ቧንቧ የለም አያር ቧንቧ የለችም። እየተራቀመው ነው አነ እየፈሰሰ ያለው ዋና በቆሻሻው አጥብከው ብለው ደግሞ ጠብር ግፍ ያደርጉ። ቆሻሻውን መጀመሪያ በዚያ ታስለቅቀው ወይ ልጡ አይደለም እትዬ እቃ የታጠበበት ነው ብዬ እኮ። እሺ ቆጥበህ ተጠቀም። ለማንኛውም እሺ ለምንድነው ትጉ የምትለው? ኧረ ምን ገባሁ እትዬ እንዴ? ምን ልሰራ እኮ ነው የመጣሁት እትዬ። ምን ጀመርክና ነው ገና? አይ እንዴ ውሃ ብስልኝ ስላለ ነው
አታነጫንጨው። እደግማለሁ እደግማለሁ። ውሃ የለንም፣ ብዙ የለንም። ቆጥበህ ተጠቀም። ይዘህ ሂድ። በቃ ይበቃል። ያጸዳል። ና ቶሎ በል። ያልፍልሃል። ከሰራህ በደንብ ያልፍልሃል። ፈጣሪን አመስግን። እሺ አትማረር። መቼም ትዕግስቱን ሰጥቶኛል። አዎ ትዕግስት ጥሩ ነው። እሺ ሳሙና ደግሞ እንዳይለደፍበት አደራህን። በእናትህ ይበላሻል። ቶሎ ልቅልቅ እሽት አድርግ። አትደነባበር፣ አትፍራ። እንደዚህ እንድትፈራ እኮ አይደለም። አይ መሬት ያለሰዋል። አይ መሬት ያለሰው። በቃ ቶሎ በል። ውሃ ፍስበት፣ ይደርቃል። እንደሱ ነው የሚታየው። ወየው አንደ ላይ ውልውልክ መስታወት እንደ መስታወት። አዎ አቤት ሳሙናውን እንዳለ ገለበጥከው። ምንድን ነው የሚጮህ? ለማዷ ነው እያሻወከች ነው። አሁንም አወኳት። ለወካት ለየ እያሻወከች አነጋገር ደስ ይላል። ነው እውነቴን ነው፣ ቀልድ አይደለም። እሺ አይድረቅ። መስታወቱ ላይ ከደረቀ ችግር ነው። ቶሎ በል። ገና ፓንዳ ይታጠባል፣ ግቢ ይታጠባል፣ አበባ ይኮተኮታል። ብዙ ስራ ይጠብቃል ገና። ፓንዳ ማን ነው ትይ? ፓንዳ ማለት ውሻዬ ማለት። እውነቶትን ነው? አዎ ውሻው ይታጠባል። ቅዱስ አልነገረም? ነግረዋል እኮ። ልጆቹን ባጥባቸው አይሻልም? አይ ትላልቅ ናቸው እነሱ አይታጠቡም። በሰው እጅ ግዴለውም። አራቱንም ልጠባ። ውሻ ሰጥውኝ። ምን አንድ ቦታ ብቻ ነው እንዴ? ይሄው ለካተበም እኮ እንዲህ ተጠቡ ወይ አለቀ። በስመ አብ። ተስፋ አለህ? አለኝ። ተስፋ አለህ ወይ? ምን ነው ያለ? ተስፋ ያሉ መስሎኝ ነው እኮ። የተስፋ ያሉ መስሎኝ ነው። ተስፋ አለህ ወይ? ቦታውን ያልኩህ ነው። ሰው ልጅ ያለ ተስፋ አይኖርም ብዬ። አረ ይሄ ደረቀ። በስመ አብ። እንደው አይደክሞትም እንዴ? ደክሞኛል። በቃ እሺ እገባለሁ። በቃ ይሻላል። ልግባ? ኧረ ይሻላል። ከበድኩ? በቃ እሺ እገባለሁ። ያው ስራ ቀጥል። አንድ ጥበቃ ልቀጥር ብዬ ልክ እያሳጠብኩት ነው። እሺ ባይ አረጀ ንጡም አይደል? አይገርም። የግኖት አለን። ሰላም ነው ወይ? አሸብር ይባላል። ተወቀው ሰላም ነው። ያው ይሄን መኪናም ታጥቶ ትችላለህ። ለማንኛውም ተዘጋጅ። ሊቀጥር ይሆን ምንድነው የምትደብቀው? አይ አልገበኩትም። አዲሱን እኮ ሌላኛውን ላመጣ ብዬ። ምኑን? ውሃው ይሄው አምጣ። በል በርታ። በቃ መጣሁ። ከእንግዳ ጋር ነኝ። እሺ ትይ። እሺ እሺ ትይ። ከፈለግ ገብተህ ቀርተህ እንትን በል። እሺ። አይ ሰው ሲያዩ ገረም መሰሉ። ረድል ስንቱን ችለውታል። ይህንን ነው። እሺ 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 ይሄ ኧረ ሳሙናውን ጨረስከው? እንደሱ ነው ቀርተህ
አረፋ ላይ ያወጣ ኑሯል። ሶፍት ስፖንጅ ላይ ፈሶ። እሺ ባለመጨቅጨቅ ከሆነ ይደክሞታል። ይግቡ እሱ አለኝ። እንደው አምቡላንስ አድርጎ ፈጥሯቸው ገልብጠው። እሺ አንቺ ትሻለሽ። አይቴትና የመክሊቴ እሺ ይሄን እሺ መሬቱ እዚህ ጋር እንደው እኮ ናት። ምን አለ አይደል? አብረን እናጥበዋለን። እሺ ዘረው ገቢ ራሽ መሬት ምን ሆነህ ነው? አንተ ምን ሆነህ ነው? ቀሽማዳ አንቆራጥጬ እንዳልተው በል ወዲህ በል እስኪ እፍራበት። ተቀያየሩብኝ እኮ አንተ ክራር እጅ ላይ አለ። በደንብ ፈትገው ይችላል። ከዚህ ቆልቼ እንዳልተው ምን ይላል ይሄ? ሁለት ወዶ ይቻላል እንግዲህ እትዬ፣ ሁለት ወዶ ይቻላል። እሺ መጀመሪያ ግን ፓንዳም ተጠብ አለበት ብለውሃል አይደል? ፓንዳ ውሻው ነው። አዎ ፓንዳ ይሄው ደክሞኝ ና ፓንዳ ና አይ ዘመድ ይለያል እንጂ ነይ በለው ና ነይ በለው አይ ነይ በለው ኧረ ይተውት ና በለው ግድ የለም ኧረ የማይሆነው እሺ በለኝ ና ኧረ ትዬ ና በእናትህ ወንድ አይደለህ እንዴ ነይ በለው አፉ እንዳትመታ እሺ ና በለው ና እስቲ ቁርስ መጀመሪያ ወይኔ እትዬ ነካ አድርገው ኧረ ይቅርብኝ እትዬ ነካው መጀመሪያ ወይ ምኑን ልንካው ጭራውን ነካው አገር ውሻ የለም እንዴ ኧረ ጉዴ እንዴ ደቃቃርሉም እንጂ አሉ ከምር ነው ፈርተህ እንዴ ሙች በለኝ ማለት ነው እዚህ ተዚህ ትምህርት አንድ ጊዜ ነክሶኝስ እንትን ያልተከተበው ውሻ ነክሶ ይሆናል እንዲያታብድ ነው ብለው በቃ እንዲሁ ይጠቀጥቁኛል እኮ ስንትና ስንት መድሽ አሁን ተያ በኋላ ነው የምፈራው ግን ይሄን እኔ ባንዳይ ና ዋው ደፋ ነካይ ከሰለንት ስላለ ና ሲና እጥብ በመጀመሪያ ስንጠሩ ኧረ ስራ አስፈትኩኝ እትዬ ና ባንዳ መጀመሪያ አራት ጥቢ መናት ሊል ማተረ ያደለው አለ እትዬ ጭራሽ የራሱን መታጠብ ያለው ና ባንዳ ረገ ኧረ ትንሹ ሳይጠነብኝ መጥቶ ነበር እንደው ትንሽ ኧረ ረይቶ ግድ የለም ብቻዬን መሆን ይሻለኛል። ኧረ ይቅርብኝ እትዬ ሌላ ይቀይሩልኝ። እኔ አይሆንም በቃ እሱ የሚሆን አይደለም። እንዴ ዘለግ ያለውን ሊያኩልኝ ና ዳዊት ና እሱ ይሻላል። ና ዘለግ ያለ ይሻላል። እሱ ይሻለኛል። ይሄ ዝም ይበል። ኧረ እኔ ሌላ ተደራቢ ስራ ይሄ የመጨረሻ ልጄ ነው። ኧረ ተሱ የወጣ ስሜታዊ ነው። ቆጣ ሊል ይችላል፣ ግን በጣም ሰው ይወዳል ነው። ዝም ብሎ እንደምታየው አይደለም። እንደ ታላቅ አሁን እሱ
መቼም ከሀገር ቤት መጥቶም ስራ ፈላጊም ቢሆን ልታመናጭቅ አይገባም። ግን እኔ ደክሞኛል። ምን ላድርግልህ? ውሃ አምጣልህ። እስኪ ውሃ አምጣልህ። ግድ የለም እንዲሁ የረገጣችሁትን ዞር ብትሉልኝ። ፈንድሻው ይሄማ ምን ያደርጋል? እንደው እንጀራ ነበር እንጂ ሆድ ያዝ የሚያደርግ ነገር እንጀራ አለ። የሀገራችሁ ሻይ የለም? ክፍለ ሀገር እኮ በደንብ አለ። እንዴ ምን ሆነ ነው? አንተና ስጠው ቆሽተር በእናትህ አውርደው በእናትህ ዳዊት ያው ከምሬ ነው። አይ ወንድሜ ነው። እሺ በቃ ያው እንደዚህ ካቀፈው አንተ ደግሞ ኧረ ትዬ ኧረ በስመ አብ ያው ጀስ ኧረ ቆሌ ገፈፍ ጎበዝ። እሺ ጎበዝ። ምን አሳይ። ኧረ ዞረብኝ ትዬ ኧረ ዞረ። ዝም አለ። አላመንኩም። ዝም አለ እኮ በደንብ እንትን በለው። እንዴት እያይዘናል እናልቃታለን አንድ ላይ። ወድጄማ አይደል እኔ አልቃሽነቴ እትዬ የምቶ እስኪ ምንድን ነው የምጨቀጭቀኝ? ጨረስኩ። ልጭመቀው ውሻው ይሄን እግሩን ወደዚህ በስመ አብ ወወልድ ወመንፈስ ቅዱስ። አበባዎቹ ኮተኮትካቸው ግን በቃ እኮ እነሱ ይቆርክ ኮትኮት እትዬ። አይ ደከመ። አይ በምሽት እኮ እንዲው ጥሩ ማለት ነው። ፀሐይ ይወዳሉ። ፀሐይ ይወዱ አበባ ፀሐይ ይወዱ ነው። አበባ 11 ሰዓት በኋላ አበባ ይጠጣል፣ ይኮተኮታል፣ ያምራል። እሺ አጠጣዋለሁ። አይ በቃ ችግር የለም አጠጣዋለሁ እትዬ፣ ችግር የለም። አይ እኔ ልሙት ምን ችግር የለም። ውሃ የለኝም። ለኔ ያዝለውልኝ መስሎኝ እኮ ለአንዴ ታይሽ ጨማርግሽ ነው። እዛ ጋር ግን ትንሽ ቆሻሻ ታይሽ። አዎ እዛ ጋር ራሱ መስለቀቀ። ይሄ ራሱ ልጅ እዚህ ጋር ያለው እንትሮች መስለቀቀ ነው። እሺ ያዲማ ጎበዝ ነህ ግን በጣም። አዎ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ወደ ምኑ ልጨምረው? አልበላው
በቃቱ በእጄ አንስቼዋለሁ። ክፍያ ያሰጥዬ የምን ክፍያ ገባኝ። እንዲያው ይሄን ሁላ ሰፈጋውዬ እንዲህ በባዶ አፍ ፈትኝልኝ። ፈተና ነው እኮ ገብቶሃል? ፈተና ነው ይሄ። ከፈተና በኋላ ደግሞ ቀጣይ ደግሞ ሌላ ስራ ደግሞ እንትን እልሃለሁ። አልቀጥልም ማለት ነው። ትቀጥላለህ። ቡና ጠጣህ? ጠጥቻለሁ። ማሰጠህ እግዚአብሔር ይስጥልኝ። ማሰጠህ ይሄ ሞሳው ልጅ ትንሹ እሱ ነው። ተስማማችሁ? ያው ዲያና ነው። ቀስ እያለን ተግባባችሁ? አዎ ትንሽ ያበግናል እንጂ እቲ በቃ ክፍያሽ እከፍልሃለሁ። የሻይትን እንኳን እንትን አለህ? ቴሌ ብር አለህ? ምንድነው ደግሞ እሱ? የለም አሁን እኮ እሑድ ቀን የመጣው እኔ ምንም ኬት ላመጣ እችላለሁ። ሳንቲም ኧረ ከጎረቤትም ቢሆን ይበደሩ። ጎረቤት አይሰጠኝም። ማን ይሰጠኛል ገንዘብ? ይሄን የመሰለ ፊት እሺ የባንክ አካውንት አለህ? አለኝ አለኝ። በቃ እሱን ትልክልኛል፣ አስገባለሁ። ስለዚህ አሁን አሸብር አልፏል ወይስ አላለፈም የሚለውን ነገር ለማረጋገጥ ነበረ። አኮራሁት በጣም የምር አሯሯጣችሁ። እሺ ታየኛለህ መተህ። እሺ ትዬ ሰሞኑን ደግሞ የልጆቹ ልብስ ይኖራል። እሺ ምን ነው ልብስ አጥባት ታውቅም? አሁን ለገብ እንዲህ ነው እንዴት? ሌላ ጊዜ ደግሞ አንድ ዙር ደግሞ አይሃለሁ። ለዛሬ ፈተናውን አልፋል። እሺ ሌላ ጊዜ ግን በደንብ አይሃለሁ። እቃ አሳጥብሃለሁ። እሺ ትዬ አይ እቃው እንኳን ይቅርብኝ። ለምን ማለቴ እንዲህ አሁን ጥበቃ ገብቼ እንዲሁ የቤት ወንድም አይደለም። ለምሳሌ ችግር ቢኖርብኝ፣ ለምሳሌ ስራ የምታግዘኝ ሴት ከሌለች ምን ታደርጋለህ? አታግዘኝም ማለት ነው። እንጀራ ጋግሬ አላበላሁት ትዬ። ጥበቃ እኮ ለቤቱ ትልቅ ራስ ማለት ነው። እኛን የሚጠብቀን ከኛ ጋር አብሮ ያለው ሁሉ ነገራችን ማለት ነው። ጥበቃ ምን አገናኘው ቤት እቃ ሬቱ ኧረ ስንትና አይደለም እንዴ መድኃኒዓለም አይገናኝም። እኔ ጭቅን ያልኩ ነው። ሳር ስራቱ ጎበዝ ነኝ እኔ አገር ቤት እንዴ ቀንጥሮ ነው። ይሄም እኮ እርሻ እኮ እንደ ባንዲራ እኮ ነው ያውለበል ነው። እየቀለዱ እኔ እኮ ቁም ነገሮትን መስሎኝ አሳዘኝ። አይትዬ አይ ገንዘቧን እንዳይረሳት አስገባለሁ። እሺ አሁን ሂድ በቃ። ለማንኛውም ተመልሰናል። ፍፄ ጋር ተመልሰናል። በጣም ከአሸብር ወደ ፍፄ ተመልሰናል። አዎ ወደ ፍፄ ተመልሻለሁ። ተወጣኋል ተብያለሁ። ለማንኛውም ቀጣዩን ቻሌንጅ ደግሞ እንግዲህ ማን እንደሚሰጠን አናውቅም። በቀጣዩ እንገናኛለን። ለማታውቁት ይሄ ምን ልሁን የተሰኘው አዲሱ ፕሮግራሜ ነው። አርቲስት ገነት ንጋቱን ከልብ የኔ እናት አመሰግናለሁ። በነጻ አሰርተኛለች። ዛሬ አለፈው ደስ የሚል በጣም በቃ የአመታት ለነገሩ ሁሌ እኮ ያግዘኛል ፍፄ። አቤት ወዳጄ የልቤ የፍፄ የተሰኘውን ይሄን በጣም ተወዳጅ እየሆነ የመጣውን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትጠቀሙ ፈልገው እንዳትረሱ ሰብስክራይብ ማድረግ። በጣም ቆንጆ ጊዜ አሳልፈናል ብዬ አስባለሁ። ሌሎች እንግዲህ የተለያዩ ታዋቂ ሰዎች ፍፄን እንግዲህ የምትወዱበትን ነገር በደንብ ወስነው ሲልኩልህ በደንብ ሲልኩላቸው የተለያየ ቦታ ሲልኩ የሚያሰሩት ይሆናል። በጣም የተለያዩ በጣም ፈን የሚያስቁ የሚያዝናኑ ደስ የሚሉ ጊዜዎች ያሳልፋሉ። ሰዎች ኑሯቸውን ለመግፋት ብዙ ነገር ይገፋሉና እነሱን ለመረዳት ሆነሽ መዋል ያስፈልጋል። እነሱን መሆን ያስፈልጋልና ያንን ታሳቢ ተደርጎ ነው። እንዴት አሰብከው? አዎ ካንቺ ሂንት የወሰድኩት አለ። ሌላው ሸዋንግዛው ነው። ሸዋንግዛው ማለት የኮሜዲያን እሸቱ ማናጀር ነውና ማታ ወንበር ይሰራል፣ ቤት ይቀባል፣ ቀለም ራሱ ነው የሚቀባው። የመድረክ ግንባታ ሲኖር ራሱ ነው። እያንዳንዷን ነገር ይሰራል፣ እያንዳንዷን ነገር ማለት ነው። እና ቀን ግን ማናጀር እንቅልፍ ምንም እንትን አይለው፣ ማታ ይሰራል። ቀን ያ ከዛ ተነስቼ ገኒ በሰጠችኝ ሂንት ላይ እንትን ብዬ አሰፋሁት ማለት ነው። በጣም ደስ የሚል ፕሮግራም ነው። በጣም ወድጄዋለሁ። በጣም ተወዳጅ ፕሮግራም ነው። እየሆነ ይሄዳል፣ ይበልጥ እየተወደደ ይሄዳል ብዬ አስባለሁ። ምክንያቱም በጣም ትችልበታለህ። አክቲንጉንም በጣም አሪፍ ነህ። እግዚአብሔር ይመስገን ከሲኒየር ጋር ያስተወንከን አምላክ። በጣም የደሃ እናት ገኒዬ አመሰግናለሁ። እሺ አመሰግናለሁ። መልካም ጊዜ። እኔ በጣም አመሰግናለሁ። እሺ ሰላም